ተመልካቾቻችን አሁን የደረሰን ዜና አለ። የአብይ አህመድ ሰራዊት አንድ ክፍለ ጦር ሙሉ ከጥቅም ውጪ መደረጉ ተገለጸ። የዛሬው 2 ዓመት የተፈጸመው የደጋዳሞቱ ድል በዛሬው ዕለትም ተደግሟል። የአብይ አህመድ 72ኛ ክፍለ ጦር በልዩ ኦፕሬሽን ጥቃት ለመፈጸም ያደረገውን እንቅስቃሴ በመክታትና በመልሶ ማጥቃት በተወሰደ እርምጃ ክፍለ ጦሩን ከጥቅም ውጪ ማድረግ መቻሉን ከአማራ ፋኖ በጎጃም የደረሰን መረጃ ያመለክታል። የዛሬው ድል በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ሆኖ የተመዘገበ ሲሆን ዲሽቃዎች፣ መትረየሶች፣ ብሬኖች፣ በርካታ ጥቁር ክላሾች የተማረኩ ሲሆን ወታደራዊ ተሽከርካሪዎችም መቃጠላቸውንና መማረካቸውን ነው ለማወቅ የተቻለው። የክፍለ ጦሩ መኮንኖች ተበታትነው በየጥሻውና መንደሩ መደበቃቸውንና በፋኖ ኃይሎች የተፈለጉ መሆኑንም ከመረጃው ለማወቅ ተችሏል። ፈረስ ቤት ከተማ ሙሉ በሙሉ በፋኖ ኃይሎች ቁጥጥር ስር መግባቷም ነው የተገለጸው። የዛሬው ድል ትልቅ ነው። የአብይ አህመድ ሰራዊት ዳግም በደጋዳሞት ምድር አከርካሪው የተመታበት ነው ይለናል አርበኛ አስረስ ማረዳምጤ። ውጊያው ገና አልተጠናቀቀም። እንግዲህ የሆነው ምንድነው በቅርብ ጊዜ በአንከር ሚዲያ በኩል ይፋ እንዳደረግነው ጠላት ዘመቻ ባመል ሲል በሰየመው የጎጃም ቀጠና ኮር አመራር ለመደምሰስ ያደረገውን እንቅስቃሴ በመከላከልና በመልሶ ማጥቃት በርካታ ከተሞች ላይ እንደ ቡሬ፣ ደንበጫ፣ አማኑኤል፣ አዴት፣ ጉንዶይን፣ ገንቦሬ እና የመሳሰሉ በርካታ ከተሞች ላይ በመልሶ ማጥቃት በርካታ የቡድንና የነፍስ ወከፍ መሳሪያዎችን መማረክ የተቻለበት ወቅት ነበር። በዚህ ሁኔታ ላይ እያለን በአዲስ እቅድ በአዲስ የውጊያ ስልት ሙሉ በሙሉ ወደ ማጥቃት በመሸጋገር በዛሬው ዕለት ደጋዳሞት ፈረስ ቤትና አካባቢው ሰፍሮ የነበረውን 72ኛ ክፍለ ጦር የተደመሰሰበት አስደናቂ ጀብዱና ድሎች የተገኙበት ውጊያ ተደርጓል። በዚህ ውጊያ 4 ያክል ድሽቃዎች፣ በርካታ የሬዲዮ መገናኛዎች፣ እንግዲህ የነፍስ ወከፍ መሳሪያዎች በጣም በብዛት የቡድን መሳሪያዎች፣ ብሬን፣ ስናይፐር የመሳሰሉት ወታደራዊ ቁሳቁሶች ተገኝተዋል። በአሁኑ ሰዓት ከውጊያው ሸሽተው በየከተማ ውስጥ በየቤቱ የተደበቁ መስመራዊ መኮንኖችን የመፈለግ ስራ እየተሰራ ነው። እስካሁን በተደረገ ፍተሻ አንድ ወታደራዊ መኮንን በቁጥጥር ስር ሊውል ሲል በታጠቀው ቦምብ ራሱን አጥፍቷል። ሌሎቹን ለቀማ ላይ ነው የምንገኘው። ከፈረስ ቤት ከተማ በመውጣት ወደ ቋሪትና ወደ ሰከላ አቅጣጫ የፈረጠጠውን እና ከሞት የተራረፈውን ከምርኮ የተረፈውን ሰራዊት ተከትለን ውጊያ እየተደረገ ነው። በሌላ በኩል ከደንበጫ አቅጣጫ ይህንን ኃይል ገዛ እና ሽፋን ለመስጠት ወደ ፈረስ ቤት የሚመጣው ኃይል ላይ በደፈጣ ውጊያ እያደረግን ያለ ነው። በዚህ ውጊያ ሰራዊታችን የታጠቀቸውን አርፒጂዎችን ጭምር ተጠቅመናል። በአጠቃላይ ውጊያው አሁን በዛ ቀጠና በከፍተኛ ድልና ወኔ እየተከናወነ ነው የሚገኘው። አርበኛ አስረስ ከሰሞኑ ወታደራዊ ገድሎች ይሄ የዛሬው የሚለየው ምንድነው? አንድ ክፍለ ጦር ሙሉ ከጥቅም ውጪ ከመሆኑ ጋር ተያይዞ ነው። በምንድን ነው የሚለየው የዛሬው ድል? እንግዲህ ደጋዳሞት የክረምቷ ሙሽራ ናት። የዛሬ 2 ዓመት የመጀመሪያው ዋነኛው ጦርነት በፈነዳበት ጊዜ ከፍተኛ ጀብዱና ድል የተገኘበት ነበረ። በዛን ጊዜ እንደምታወቀው አሁን ያለን ወታደራዊ ቁመና፣ አሁን ያለን አደረጃጀቶች፣ ብሪጌዶች፣ ክፍለ ጦሮች አልነበሩም። በአሁኑ ሰዓት ግን ይህንን ኦፕሬሽን ጥዶ እየመራ ያለው የቀጠናው 2ኛ ተፈራ ዳምጤ ጠላት ከፍተኛ ፉከራ ውስጥ ባለበት ወቅት ሳድጃለሁ 10% ነው የቀረኝ እነኚህ ደምስሼ ወደ ሌላ ትልቅ ጦርነት እገባለሁ እያለ ፕሮፓጋንዳ በሚነዛበት ወቅት ሙሉ ክፍለ ጦሩን መደምሰስ መቻላችን ከሰሞኑ ውጊያዎች የተለየ አድርገዋል። ከዛ ባሻገር የመከላከል ውጊያ ውስጥ እና የመልሶ ማጥቃት ውጊያ ውስጥ ከቆየም በኋላ በአዲስ የትግል ስልት በአዲስ መንፈስና ወኔ የመጀመሪያውን የማጥቃት ስራ በድል ጀምረነዋል ማለት ነው። ይህ ብቻ አይደለም፣ በሌሎችም ቀጠናዎች ተጋድሎ ይቀጥላል። ምናልባት የዛሬ 2 ዓመት ቀደም ሲል እንደተጠቀስከው በቪዲዮም ጭምር የሚገኝ ነው። አሁን የሚታየው ቪዲዮ የዛሬ 2 ዓመት በዛው አካባቢ የተገኘውን ድል የሚያሳይ ነው። እንደሰማነው ከሆነ መኮንኖቹ ወደ ተለያየ ቦታ ተበትነው በየቦታው ተደብቀው እንዳለ ነው የሚነገረው። ተሰባስበው የመምጣትና ዳግም እናንተን የመግጠም እድላቸው በጣም አናሳ ነው የሚል ነው። እስቲ በምርኮም ሆነ በአጠቃላይ 72ኛ ክፍለ ጦር ሙሉ በሙሉ ተደምስሷል ማለት የሚቻልበት ደረጃ ተደርሷል? እንግዲህ በሚሊታሪ ቋንቋ መሰለኝ ተደምስሷል ማለት ወታደራዊ ስምሪት የሚሰጥበት ቁመና የለውም። ቼን ኦፍ ኮማንዶ ተበጣጥሷል ማለት ነው። እያንዳንዱ የክፍለ ጦሩ አባል ተወግዷል ወይም ተገድሏል የሚል ብቻ ትርጉም ያለው አይደለም። በጥቅሉ ተማርኳል፣ ተበትኗል። ከፍተኛ ቁጥር ያለው ደግሞ እዛው አውደ ውጊያው ላይ ተመቷል ማለት ነው። በሌሎች ክፍለ ጦሮች ሌሎች የጠላት ኃይሎች ወደ ቦታው ተንቀሳቅሰው ሽፋን እንዳይሰጡና የውጊያውን ውጤት እንዳያዛቡ ደግሞ ሌሎች ክፍለ ጦሮቻችን በዚህ ውጊያ የማይሳተፉት ክፍለ ጦሮቻችን በተጠንቀቅ ላይ ነው የሚገኙት። ለምሳሌ ከወይን ውሃ አቅጣጫ ወደ ቦታው ሊንቀሳቀስ የነበረውን ኃይል ደፈጣ በመያዝ ባለበት እንዲቆም
ማድረግ ተችሏል። ከቋሪትና ከሌሎች መቅጣጫዎች ሊንቀሳቀስ የነበረውን ኃይል እንዲሁ ደፈጣ ገዥ መሬቶች ላይ በመያዝ ማቆም ተችሏል። ከደንበጫ የመጣውንም ባለበት በደፈጣ ውጊያ ማቆም ተችሏል። በተለያዩ የኢትዮጵያ አካባቢዎች ያለው የጸጥታ መደፍረስ ሁኔታ ተባብሶ ቀጥሏል። ወደ አርሲ አካባቢ የሚሰማው መረጃ የመንግስት አቅም እየተዳከመና በአማጽያን በተለይም በኦሮሞ ነጻነት ሰራዊት አማካይነት አካባቢዎች በቁጥጥር ስር እየዋሉ እንዳለ የመንግስት ኃይሎችም ጥቃት እንደተፈጸመባቸው የሚገልጹ መረጃዎች እየወጡ ይገኛሉ። በሌላ በኩል የአሜሪካን መንግስት በተባበሩት አረብ ኤሚሬትስ ላይ ማዕቀብ ለመጣል የሚያስችል ግፊት በሴናተሮች አማካይነት እየተደረገ እንዳለም እየተሰማ ነው። የአብይ አህመድ አገዛዝ በተባበሩት አረብ ኤሚሬትስ የገንዘብ ደጋፊነት በቤኒሻንጉል ጉሙዝ ክልል የሰጠው የጦር ሰፈር የአሜሪካውያንን ስጋት በከፍተኛ ደረጃ ጨምሯል። ማዕቀብ የሚጥሉ ከሆነ የአብይ አህመድ አገዛዝም ከማዕቀቡ የሚተርፍ እንዳልሆነ ነው እየተነገረ የሚገኘው። በአጠቃላይ በኢትዮጵያ ወቅታዊ ሁኔታ በተለይም በአማራ ክልል ያለውና በቀጠናው እየተጠናከረ የመጣው የጸጥታ ችግር ለዓለም አቀፉ ማህበረሰብ ትልቅ ስጋት ሆኖ ተደቅኗል። እነዚህንም ጉዳዮች እናነሳለን። ሌሎች መረጃዎችንም በማከል ወደ እናንተ ከምናቀርበው የዕለቱ የመረጃ ክፍለ ጊዜ ጋር አብራችሁ እንድትቆዩ ግብዣችን ነው። አሁን በቀጥታ ማመራው ወደ ዘውትር ተሳታፊያችን ይሆናል። አዲስ አበባ ዛሬ 1 ዓመት አካባቢ የተያዙ ወጣቶች አሁን ያሉበት የገቡበት አይታወቅም። ፍርድ ቤትም አልቀረቡም። የታሰሩበት እስር ቤት የት እንደሆነም አይታወቅም። ከነዚህ መሃል ገነት አራጌ ትገኝበታለች። ገነት አራጌ የኢዜማ የቀድሞ የሴቶች ጉዳይ ኃላፊ ናት። በጣም ጠንካራ ወጣት ናት። እሷን ጨምሮ በርካታ ወጣቶች ተይዘው የት እንደገቡ አልታወቀም። ቤተሰብ አስክሬንም ከሆነ ስጡንና እርማችንን እናውጣ ብለው እየጠየቁ ነው። የትኛውም የኢትዮጵያ እስር ቤት የትኛውም ድብቅ እስር ቤት ተፈልጎ ታስሰው ጠፍተዋል። በጣም አስገራሚ ነው። በዋት ጊዜ እንዲህ አይነት ነገር ሰምተንም አይተንም አናቅም። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በዚህ አንጻር ምንም አይነት መግለጫ አለመስጠቱ በራሱ አነጋጋሪ ነው። እንደሰማነው ከሆነ የገነት አራጌ ወላጅ ቤተሰቦች እነ ፕሮፌሰር ብርሃኑ ነጋን እቤታቸው ጋብዘው በከፍተኛ የወዳጅነት ስሜት እንዳስተናገዷቸው ነው የሰማነው። ቤተሰብ ምናልባት እነ ፕሮፌሰር ብርሃኑ ነጋ በዚህ ረገድ የሚረዷቸው እንደሆነም ተማጽኖ ጥያቄ አቅርበው ነበረ። በኢዜማ በኩልም ሆነ በፕሮፌሰሩ በኩል እስካሁን ስለ ጉዳዩ ትኩረትም አልተሰጠም። ምናልባት ይሄ ጉዳይ ወዴት ሊያመራ ይችላል የሚለው የብዙ ኢትዮጵያውያን ስጋት ነው። ወንጀል ሰርተውም ከሆነ በአግባቡ በአገሪቱ ሕግ መሰረት ፍትህ ማግኘት ሲገባቸው በህይወት ይኑሩ አይኑሩ የሚታወቅበት ነገር በሌለበት 1 ዓመታቸውን ትላንትና ደፍነዋል። በዚህ ላይ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ መግለጫ አውጥቷል። በአስቸኳይ ያሉበት ቦታ እንዲታወቅ ይደረግ ዘንድ ነው ጥሪ ያቀረበው። በአብይ አህመድ አገዛዝ በኩል ምንም አይነት ምላሽ እየተሰጠ አይደለም። እነዚህ ወጣቶች የት ነው ያሉት? በህይወት የሌሉም ከሆነ ይነገረን የሚለው የቤተሰብ ተማጽኖ ጠንክሮ እየተሰማ ነው ያለው። እነዚህ ሰዎች ሲዋጉ ሲያሴሩ አልተያዙ። በግልጽ የመንግስት ደጋፊ የሆነው የኢዜማ ፓርቲ አባል ሁና በብቃት ስትሳተፍ የነበረች እጅግ በጣም ብሩህ ጭንቅላት የነበራት ከፍተኛ የሆነ አቅም ያላት ልጅ ምንም ባላጠፋችውና ባልሰራችው ወንጀል ታፍና ተወስዳለች። በጠራራ ፀሐይ ነው የተወሰደችው። ህዝብ እያየ ነው የተወሰደችው። ሁለተኛ ሌሎችም የእሷ ጓደኞች ባንኮች ላይ የሚሰሩ የኢትዮጵያ ቴሌኮሙኒኬሽን መስሪያ ቤት ላይ የሚሰሩ ከሚሰሩበት ተቋም በተለይ ባንክ የሚሰራው ሜክሲኮ አካባቢ የሚገኘው የመከላከያ ዩኒፎርም የለበሱ ታጣቂዎች መስሪያ ቤቱ ድረስ ገብተው ነው የወሰዱት። ከዛ በኋላም የቤት ፍተሻና ብርበራ አድርገዋል። እነዚህ ሰዎች ሌላ ሰው ወይም ሌላ የታጠቀ ኃይል ወይም ሌላ ድርጅት ወይንም ገንዘብ የፈለገ ሰው አፍኖ ገንዘብ ለመደራደር እንዳልወሰዳቸው የሚያሳዩ በርካታ ምሳሌዎችን መጥቀስ እንችላለን። እንግዲህ እነዚህ ሰዎች 1 ዓመት ሆኗቸዋል። ሳናጣራ እናስርም። ከዚህ በፊት እኛ አሸባሪዎች ነበርን። በየቀበሌውና በየወረዳው ቶርች ማድረጊያ ማዕከላትን በድብቅ ወጣቶችን እያስገባን ስንገድል ዘቅዝቀን ስንገርፍ በኤሌክትሪክ ስንጠብስ ብልታቸው ላይ ሃይላንድ ስናንጠለጥል ነበር። እኔ በኢህአዴግ ስም በፓርላማው ላይ ኢህአዴግን ወክዬ ይቅርታ ጠይቃለሁ ያለ መንግስት ዛሬ እነዚህን ወጣቶች ምንም ወንጀል ያልሰሩ ወጣቶችን አፍኖ 1 ዓመት ሙሉ ፍርድ ቤት አለማቅረብ አይደለም ትልቁ ወንጀል፣ ያሉበትን ቦታ እንኳን ለአለማሳወቅና ቤተሰቦቻቸው 365 ቀናት ሙሉ እንቅልፍ አጥተው ሲተኙ ለዜጎች ክብር የሌለው መንግስት መሆኑን በእነዚህ ግለሰቦች ብቻ እንኳን አገር ላይ አብዮት የሚያስነሳ ወንጀል ተፈጽሞባቸዋል። ነገር ግን እነሱ ብቻ አይደሉም። የብልጽግና ደጋፊ ፓርቲ የሆነው የኢዜማ ሊቀመንበሩ እኮ ከታሰረ ዓመት አልፎታል። ሌሎችም አባላቶች እኮ በየክፍለ ሀገሩ እየታፈኑ እየተሳደዱ መድረሻ አጣው ራሳቸውን ደብቀው ነው የሚገኙትና እንግዲህ የሚደግፈውን ፓርቲ እንደዚህ ካሳደደ የሚገዳደሩ ፓርቲዎች ቢኖሩ ምን ሊያረጋቸው እንደሚችል የዚህ
መንግስት አጠቃላይ ወንጀል ቁልጭ አድርጎ የሚያሳይ ነገር ነው። ነገር ግን ዛሬ እነሱን አፍኖ የት ቦታ እንዳደረጋቸው አይናገርም። ገሏቸውም ይሁን ከፍተኛ የአካል ጉዳት ደርሶባቸውም ይሁን በረሃብ ምክንያት ምግብ በአቅርቦት በሕክምና እጦት ምክንያት ህይወታቸውን አጣው ከሆነ የሚታወቅ ነገር የለም። ይሄ ነገር ግን 100 ዓመትም እንኳን ቢወስድ የብልጽግና አመራሮች በህይወት እስካሉ ድረስ የሚጠየቁበት የዓለም አቀፍ ወንጀል ሆኖ የተመዘገበ ነገር እንደሆነ ነው። ለቤተሰቦቻቸው ከፍተኛ ጭንቀት የኢትዮጵያ ህዝብ አብሮ መጨነቅ መቻል እንዳለበትና መንግስትንም ጥያቄ ማቅረብ እንዳለበት። እነዚህ ሰዎች መሳሪያ ይዘው ሲዋጉ አልተያዙ። ዛሬ መሳሪያ ይዘው የሚታገሉ ወጣቶች ቢማረኩ ምን ሊያረጋቸው እንደሚችል እንግዲህ ገምተው አዲስ አበባ ከተማ ላይ ቢሮ ከፍተው የሚንቀሳቀሱ ፓርቲዎችን 1 ዓመት ሙሉ አፍኖ ሰውሮ የት ቦታ እንዳስቀመጣቸው ሳያሳውቅ ዝም ማለቱ የስርዓቱን እጅግ በጣም ጨካኝነትና ለህዝብ የማያስብ አገዛዝ እንደሆነ ነው ማየት የሚቻለው። መሳይ